ቃል ኧረ በምን ቃል በምን አንደበት የፍቅሩን መጠን እንግለጽለት። ኧረ በምን ቃል ኧረ በምን ቃል በምን አንደበት የፍቅሩን መጠን እንግለጽለት። ዓለም ሳይፈጠር ተወልዶ ያለ እናት ከዓለም በኋላም ተወልዶ ያለ አባት ለሰው ፍቅር ብሎ ፈጣሪ ዓለማት ሕፃን ሆኖ መጣ አምላክ በሰው ቁመት ሕፃን ሆኖ መጣ አምላክ በሰው ቁመት። ኧረ በምን ቃል ኧረ በምን ቃል በምን አንደበት የፍቅሩን መጠን እንግለጽለት። ኧረ በምን ቃል ኧረ በምን ቃል በምን አንደበት የፍቅሩን መጠን እንግለጽለት። ያየኸውን አውራ ሳለ በመስቀል ስር ምን ያህል ነው ፍቅሩ ዮሐንስ ተናገር። በዚያ በመስቀል ስር ቀራንዮ ሳላችሁ አንተና ማርያምን ምን አስለቀሳችሁ? አንተና ማርያምን ምን አስለቀሳችሁ? ኧረ በምን ቃል ኧረ በምን ቃል በምን አንደበት የፍቅሩን መጠን እንግለጽለት። ኧረ በምን ቃል ኧረ በምን ቃል በምን አንደበት የፍቅሩን መጠን እንግለጽለት። በዚህ መጠን መውደድ በዚህ መጠን ማፍቀር እስከ ዓለም ፍጻሜ ቢነገር ቢነገር በመስቀል ላይ ሆኖ ያደረገው ጌታ መች ተነግሮ ያልቃል የፍቅሩ ውለታ? መች ተነግሮ ያልቃል የፍቅሩ ውለታ? ኧረ በምን ቃል ኧረ በምን ቃል በምን አንደበት የፍቅሩን መጠን እንግለጽለት። ኧረ በምን ቃል ኧረ በምን ቃል በምን አንደበት የፍቅሩን መጠን እንግለጽለት። እርሱ ሐኪም ሆኖ ደም እየለገሰ የታመመውን ሰው በደሙ ፈወሰ። ምንም ሳይጸየፍ ቁስላችን እንዳሷ አቆመን በቀኙ ነጭ ልብስ አልብሶ አቆመን በቀኙ ነጭ ልብስ አልብሶ። ኧረ በምን ቃል ኧረ በምን ቃል በምን አንደበት የፍቅሩን መጠን እንግለጽለት። ኧረ በምን ቃል ኧረ በምን ቃል
የፍቅሩን